ሰላም እንዴት ናችሁልኝ? ደህና ናችሁ ወይ? አላችሁ ወይ? እኔ ደህና እግዚአብሔር ይመስገን አለው። ፈጣሪ ይመስገን። እንግዲህ ማታ ከባዕሊን ወደ ቤይሩት ወደ ቤይሩት ሊባኖን ወደ መሀል ከተማው ሄደናል ማለት ነው። እንግዲህ የሄድንበት አጋጣሚ ምንድን ነው? እኔና ልጅቷ ነን የሄድ ነው እና ሁለት ቦታ ነው የሚኖሩት ማለት ነው። ግማሽ ሰዓት እዚህ ከተማው፣ ግማሽ ሰዓት ደግሞ እዛ ማለት ነው። ማለት እዛም ከተማ ነው፣ እዚህ ግን ያው ሲቲ ነው ማለት ነው። ቤይሩት ሲቲ ነው እንደሚታወቀው እና ሰዎቹ ሌላ ቦታ ሄደዋል ማለት ነው። የት ነው? ቱርክ ነው። እዛ ሄደዋል ማለት ነው። እና እኔና ልጅቷ ነን የመጣ ነው። እዚህ ልጅቷ ያልሄደችበት አጋጣሚ ስራ አለባት እና በዛ አጋጣሚ ያልሄደችም። እኔና እሷ ነን የመጣ ነው ማለት ነው። እና ማታ ምን እንዳስታወስኩ ልንገራችሁ። በባለፉት ወራቶች በሊባኖን ያለችበት ሁኔታ ታውቃላችሁ። እንግዲህ የነበረችበት ሁኔታ ብዙዎቻችሁ ታውቃላችሁ። እና እዚህ ችግር ሲፈጠር ወደዛ ነበረ የምንሄደው፣ እዛ ችግር ሲፈጠር ደግሞ ወደዚህ ነበረ የምንመጣው ማለት ነው። ግን እዛ ብዙም ችግር የለም። ብቻ እዚህ ችግር ሲፈጠር ቶሎ ብለን ማታም ይሁን ምንም ይሁን በቃ ተነስተን ወደዛ ነበረ ጉዞ የምናደርገው ማለት ነው። ከነሱ ጋር በጣም ነበረ የሚከብደው የምር። እኔ ደግሞ በተለይ በጣም ይጨንቀኝ ነበረ፣ ከምንም በላይ ማለት ነው። በጣም ይጨንቀኝ ነበረ። አላቅም ብቻ በጣም ይጨንቀኝ ነበረ። እኔ እንጃ። ግን ደግሞ ለቤተሰቡ ደግሞ ይሄ ነው ያ ነው ብዬ በምደውልላቸው ሰዓት አልነግራቸውም ነበረ፣ ምክንያቱም ይጨነቃሉ በሚለው ማለት ነው። እና በቃ ብቻ ቤይሩት ሊባኖን የማይሆን ነገር ውስጥ ነበረች እና ይከብድ ነበረ፣ እውነት በጣም ይከብድ ነበረ። እኔ በጣም ፈራ ነበረ። ያለ ሀገሬ ልሞት ነው እንዴ ምናምን እያልኩ መሞቱ እኮ አይቀርም። ብቻ ግን በስመ አብ በጣም አስብ ነበረ፣ በጣም እጨነቅ ነበረ ከምንም በላይ ማለት ነው። እና ፈጣሪ ይመስገን ግን አሁን ደህና ነው። ፈጣሪ ይመስገን አሁን ይሻላል ትንሽ። የዛኔማ ኧረ በስመ አብ አያምጣው፣ በጣም ነው የሚከብደው፣ አያምጣው። እና እንግዲህ ያው እነሱ ለ5 ቀን ነው የሄዱት፣ ለ5 ቀን ሄደዋል። እኔም ለ5 ቀን እዚህ ነኝ ማለት ነው። ብቻ ያስፈራል። ምንድነው የሚያስፈራው? እኔ እዛ ይሻለኛል እውነት፣ እዛ ብሆን ነው ምርጫ የማረገው፣ እላይኛው ቤታቸው ማለት ነው። እዚህ በጣም ነው የሚያስፈራው። መውጣት የለም ምንም የለም። በቃ በር ዘግታችሁ ነው የምትቀመጡት። ያው ማለት የምትግባቡት ሰው ስለሌለ ማለት ነው። እዛ ግን እዚህ ተከራይተው ነው ስራ ስላላቸው እዚህ አብዛኛው ሰዓት እዚህ ይመጣሉና እዛ የራሳቸው ቤት ነው፣ እንደፈለጋችሁ ትሆናላችሁ። እዚህ ያው የሚታወቅም ሰው ብዙም ስለሌለ ልውጣም ብትሉ ምንም አትወጡም ማለት ነው። እና ማታ እንግዲህ ወደዚህ መተናል ማለት ነው። እንግዲህ ልጅቷ አነዳዷ በስማ ትጠላላችሁ፣ በጣም ነው የምትነዳው። እናትየውም እንደዛ መኪና በእጃቸው ከያዙ በስማ አያምጣው፣ ጉድጓድ ነው ምንድነው አይሉም። በጣም ነው እንትን የሚሄዱት። እና ይሄ ቦታ ደግሞ ዶርድሪት ይባላል። ዶርድሪት ከባዕሊን ወደዚህ ነው ማለት ነው። እና ወደ መሀል ቤይሩት እስከምንደርስ ድረስ አብራችሁኝ ቆዩ። እና ብዙዎቻችሁ ግን እኮ የኢትዮጵያ ሕዝብ አብዛኛው ሰው እንትን ቤይሩት ሊባኖን ውስጥ ነው ያለው። የምሬን ነው። ብዙ ሰው ደግሞ ቤይሩት ሊባኖንን ይወዳል። ለምን እንደሆነ አላውቅም። እኔ ግን አልወድም። የምሬን ነው የምላችሁ፣ አልወድም። እንግዲህ 1 ወር ቀርቶኛል። ይቺን 1 ወር ጨርሼ ሀገሬን ለመግባት በስመ አብ ጉጉቴ እኮ ጉጉት አይደለም። ፈጣሪ ሆይ እርዳኝ። በጣም እንትን ያልኩት የተጨነቅኩት ለምን እንደሆነ አላውቅም። እና ፈጣሪ ፈቅዶ በሰላም እንግዲህ ትኬት ለመቁረጥ ነግረውልኛል፣ ግን ያው አልቆረጡልኝም። ብቻ ያው ከዚች ከሳምንቷ ወይ ከ2 ሳምንቷ በኋላ ይቆረጥልኛል ማለት ነው። በሰላም ሀገሬ እንድገባ ጓጉቻለሁኝ። ፈጣሪ በፈቀደው መንገድ ሀገሬ እንደምገባ ተስፋ አደርጋለሁኝና ውድ ኢትዮጵያውያን ውዶቼ፣ ወገኖቼ፣ ውጭ ሀገርም ያላችሁ
በሰላም ለሀገራችሁ ያብቃችሁ። በሰላም ሀገራችሁን የምታዩበት አጋጣሚ ፈጣሪ ያድላችሁ። ያው ታገሱ፣ ፈጣሪ ያውቃል። ሁሉም ነገር ለፈጣሪ ሰጥቶ ያው እሱ ሀገር እንትን ማለት ያው ጤና ካለ እኮ ችግር የለውም። ተመስገን ብሎ መስራት ነው ጤና ካለ። ፈተናዎችን በትዕግስት ማለፍ ያለ ነው። ያው ፈተና ደግሞ ሊገለን አይደለም የሚመጣው አይደል? ተፈትነንበት ልናልፍ ነው እንጂ ያው ፈተና የሚመጣው ሊገለን አይደለም። በትዕግስት ለማለፍ እንሞክር ማለት ነው ሁላችንም። እኔ ግን በስማም የኔ ጭንቀት እኔ እንጃ። ግን እኮ ከኔ በላይ የሚኖር ሰው እኮ አለ 10 አመት 20 አመት ምናምን በቃ ብዙ አመት እና ደግሞ መኖሩም አይደለም ማለት እዛ መሆኑ አይደለም አግብቶ እንኳን አረብ ሀገር የሚሆን ሰው አለ። አግብቶ ኑሮ አረብ ሀገር የሚያረግ ሰው አለ፣ ሰው ሀገር የሚያረግ ሰው አለ አይደል? ብዙዎቹ ማለት ነው። እኔ ግን ለ2 አመት ይችን ኮንትራት እስከመጨረስ ድረስ ጭንቀቴ በስማ ፈጣሪ ሆይ እርዳኝ። አላቅም ያው የልጅነት ጉዳይ ነው። በይዘው እኔ ወደ ከ16 አመት ወደ 17 አመት ወደ 17 አመት ተሻግሬ ነው እዚህ የመጣሁትኝ ማለት ነው። ግን ፈጣሪ ይመስገን ብዙ ነገር ተምሬያለሁኝ። በልጅነታችሁ ብዙ ነገር መማር አለባችሁ። መማር ስላችሁ ትምህርት ቤት ሳይሆን የሆነ ፈተና ነገሮችን ከተማራችሁ ከነገ ወዲያ የሚመጡት ነገሮች ያልፋሉ። የማያልፉበት አጋጣሚ የለም። ባይዘው እኔ ጭንቅላቴ በጣም እንትን ነው ማለት አንደኛ ፈጣን ነኝ፣ ሁለተኛ ደግሞ የሆነ ቶሎ የመያዝ እንትን አለኝ። ማንኛውም ነገር ይሁን ቶሎ የመልመድ ችሎታው አለኝ፣ ማንኛውም ነገር ማለት ነው። በተፈጥሯችሁ አንዳንዴ የሆነ እውቀት ይኑራችሁ የምር እና ያ ነው የምላችሁ። እና ልንደርስ አይደለም ትንሽ ይቀረናል። እና እንግዲህ ቀን ቢሆን በጣም መልካም ነበረ። እና ደግሞ ይሄን ቪዲዮ ስሰራ ደግሞ ልጅቷን አነጋግሪያት ነው ማለት ነው። ያው ስልኩ የምጠቀመው በድብቅ ስለሆነ ማለት ነው፣ እሷ ስለማታቅ ማለት ነው። ማለት ሲቲዩዋ ብዙም የምታውቀው ነገር ስለሌለ ነው። ልጅቷ በጣም ትወደኛለች ከምንም በላይ። አንዳንዴ አንድ ሰው ሲጠላችሁ አንድ ሰው ይውደዳችሁ የሆነ ማለት ከአሰሪያችሁ ጋር ስትጣሉ ልጆቹ የሚወዷችሁ ነገር ከሆነ የሆነ በቃ ሞራላችሁ እንትን አይልም። ገብቷችኋል? አይሰበርም። የምሬን ነው። እና 2 ልጆች ናቸው፣ ሴቶች ናቸው እና ሁለቱም ይወዱኛል። በስማ ሴትዮዋም እኮ ትወደኛለች፣ ግን ስልክ ብቻ ነው ያልፈቀደችኝ። በዛ አጋጣሚ ደግሞ እኔ ጥልት ነው ማረጋት ስላችሁ የሆነ በቃ ብትፈቅድልኝ ደስ ይለኝ ነበር። እናቴ በሰዓቱ ባወራት፣ በሰዓቱ ባነጋግራት በጣም ደስ ይለኝ ነበረ። ምክንያቱም አሁን አረብ ሀገር ላይ ሆኖ ስልክ የማይፈቀድለት ሰው ይኖራል ብዬ አላስብም። ብቻ ግን ፈጣሪ ይቅር ይበለኝ። ብዙ የሚበደሉ ሰዎች አሉ። እኔ አሁን በደል ነው ብዬ መናገርም የለብኝም። ስልክ ስለተከለከልኩኝ ብቻ እንደዚህ ተደረኩ እንደዛ ተደረኩ ብዬ ማውራት የለብኝም። ምክንያቱም ከኔ በላይ የሚበደሉ ሰዎች አሉ። በጣም ማለት ነው። የሆነ አለ አይደል? አሁን ለምሳሌ ብናነሳ ማለት ነው እንትናን ማን ነበረች ኢትዮጵያ በቅርቡ የገባችዋ ማለት ነው። ማን ነበረ ስሟ? ማን ነበረ? ሌይላ ኑር ሰቦ ማለት ነው። እሷን አሁን ብናስብ የእሷ ስቃይ ለማንም ለብዙዎቻችን ትምህርት ይሆናል፣ ለብዙዎቻችን ማለት ነው። እና ከእኔ በላይ ደግሞ የሚበደሉ ሰዎች አሉ፣ ብዙ በደልን የሚያልፉ ማለት ነው። እኔ አሁን ይሄ ስልክ ስለተከለከለኝ ብቻ በደል ነው ብዬ እንትን አለንም። ብቻ በቃ ብቻ ይከብዳል፣ የሰው ሀገር ይከብዳል። እንደራስ አይሆንም፣ ግን ቢሆንም መቻል ነው። በቃ እንሰራለን እንለወጣለን ብለን ከቤታችን እስከወጣን ድረስ መስራት ነው እንጂ ይሄ ነው ያ ነው ብለን እንትን ማለት የለብንም። እና
የሰው ልጅ ደግሞ አንዴ ከሀገሩ ከወጣ በኋላ በደሉም ይበዛል፣ የሚጥለው ሰው ይበዛል። እና መቻል ነው፣ መታገስ ነው። ማንም ማስገድዶን አይደለም፣ ራሳችንን እጃችን የምንሰጠው ማለት ስላችሁ ራሳችንን ለውጥ እንፈልጋለን ብለን እዚህ ውስጥ የምንገባው ማንም ማስገድዶን እዚህ ውስጥ ግቡ ተብለን አይደለም። ራሳችንን ለለውጥ ብለን እጃችን የምናስገባው ወደን የምንገባበት እስር ቤት ነው እንጂ ማንም ማስገድዶን አይደለም። እንግዲህ ፈጣሪ በሰላም ያኑረን ነው የምላችሁ ውዶችዬ። እና እንግዲህ ይቺ አንድ ወር ገና ሲጀምር ማለት ነው። ገና እዚህ ቦታ በጣም ደስ ይላል እውነት። በማታ ስንመጣ እዚህ ቦታ ሳይሆን በጣም ደስ ይለኛል፣ እዚህ ውስጥ ማለት ነው። ደስ አይልም? አይ በጣም ደስ ይለኛል። እና ምን ነበር እያልኳቸው የነበረው? ገና ስመጣ ማለት ነው። ገና ስመጣ በቃ ስልክ ይፈቀድልኛል፣ ከእናቴ ጋር እንደፈለኩ አወራለሁ፣ ከማንኛውም ሰው ጋር እንደፈለኩ አወራለሁ ምናምን ብዬ ዝም ብዬ ቀበጣጥር ነበረ የምር። ከዛ ለፍቅረኛ የምን አልኩት መሰላችሁ? ይላችሁ ስልክ ካልተፈቀደልኝስ ብዬ በአጋጣሚ ነገርኩት፣ ዝም ብዬ ማለት ነው። ካልተፈቀደልኝስ አልኩት። አረ ይፈቀደልሻል ምናምን አለኝ። መጥቼ ደግሞ እዚህ ስልክ አይፈቀደልሽ ምናምን ሲሉኝ የተናገርኩትኝና ይሄ የሆነው ነገር አንድ ሆነ ማለት ነው። የሆነ ያሰብኩትኝ ሲገጣጠም ማለት ነው። በጣም ተናደድኩ። በስማ ከዛ ለመድኩት ማለት ነው። ከዛ ከለመድኩት በኋላ ያው ኮንትራት ለመጨረስ 3 ወር ሲቀረኝ ነው ስልኬን መክፈት የጀመርኩኝ፣ ቸርጄ ማለት ነው። ስልኬን ቸርጄ ከፈትኩት። ከዛ ያው ወይ ፈሙላሁኝ። አንዳንዴ ግን ተማሪ ሁኑ፣ የምሬን ነው። አንዳንዴ ብቻ ትምህርት ካላችሁ ብዙ ነገር ታልፋላችሁ፣ የማይታለፍ ነገር አይኖርም። እና በጉግል አካውንት ማለት ነው ያለ ሲም ካርድ፣ በጉግል አካውንት ያለ ሲም ካርድ እንትን ለመክፈት እንዴት እንትን ዩቲዩብ ቻናል ለመክፈት እንዴት ስቃይን እንዳበላኝ ነው የምላችሁ። አሁንም እዛ ሄጄ አስተካክላለሁ እንጂ እኮ ይሄን ቻናል እንትን ይላል ማለት አይደለም። ማለት ሊያስቸግረኝ ይችላል ትንሽ። የዋገሪ ከገባሁኝ በኋላ በሰላም ከገባሁኝ በኋላ ቻናሌን አስተካክላለሁ። ቻናሌን ማለት ነው። ያው ይሄ የጉግል አካውንቱ ያለ ሲም ካርድ ከፍቼው አንዳንዴ ኖቲፊኬሽን በጣም ይበዛበታል። በስመ አብ ስቃዬን ነው የሚያሳየኝ ነው። እና ወዶችዬ ወዳችኋለሁ፣ አከብራችኋለሁ የኔ እንቁዎች፣ የኔ ምን ልበላችሁ፣ ኑሩልኝ። አመሰግናለሁ፣ እወዳችኋለሁ። ለምታደርጉልኝ ድጋፍ ደግሞ እንዴት እንደምወዳችሁ ውድድን ማድረጋችሁ። ኑሩልኝ፣ ሰላም ሁኑልኝ።